ረቢቲ ተቆራጭ ይሄ መሰለ ጫማ ከየት ነው የምታመጣው? ትክክለኛ እንደዚህ ቦክሰኛ ጌ ይሄን ማድረግ ነው። ቀጠሮ ሲኖር ወይስ ልትወጣ ስትል በስማ በቃ እሱ ነው የምታፍረዘርዘው። ያያይዝልሃል ግን ቅባቱ በኋላ ላይ ፊት ላይ ነው ይወርድልህ መልሶ ፀሐይ ሲመታ። ይሄን ትለብሳለህ ውጣ ትባላለህ። ሲርብ ነው የምትገባው። ሲርብ ነው የምትገባው ወደ ቤት። ይሄ ቢወጋ እኮ ቴታኖስ ነው የሚገድል መከራ። ያናንተን ወጋ ማለት ቴታኖስ ይገድል። ይሄ እኮ ሚስማር በለው እኮ ምንም በቃ የዛግ ከበትንከሷል በልቼበት ተገርፌበት በልቼዋለሁ። እኔ ከኔ ነኝ የተበቀልኩት። ማጋዶ ተጫወቱባቸው እኮ እናቴቱ ሰላጣ እያበላችሁ አቮካዶ በሰላጣ እያበላችሁ ምን 66 ሆኗል። ከስተ ዳይት ላይ ናቸው። አሪፍ ማስተሻ ነው። አጎት ሲመጣ ምናምን ፋዘርን አስቀይመክ ምናምን ፋዘርም ራሱ ሰድቦ ምናምን ነው ይገዛል። እኔ ስንት ይውል አንዴ 50 ሳንቲም ወድቋል እንጂ 5 ገዝቼ በልቻ ምን አሳች ረቢቲ ተቆራጭ ይሄ መሰለ ጫማ ከየት ነው የምታመጣው? ትክክለኛ እንደዚህ ቦክሰኛ ጌ ይሄን አንስራበታ ይሄ ባሌት ደናሽ ይመስል ምን አይነት ጫማ እንዴ! ይሄንን በጅንስ አድርገህ አክት ሰው ፊት ራስ እንግዳ ጋር ትቀርባለህ። ድግስ የምትሄደው እንዴ! ይሄ ባሌት ዳንሰች እንደዚህ የሚቆምበት በስመ በዚህ ብትማታ አስቧል። ዝም ብለህ ቁርጭምጭሚቶ መታው በቃ ይሄ አሁን የማትሳስተማሪ ለፊዚክስ ለኬሚስትሪ ለማትስ የማይቀሩ አስተማሪዎች እና የቤት ስራ የሚሰጡ አስተማሪዎች በብዛት ለነሱ ነው። ጀርባን ሲልጥ አስቧል። ሲጀመር እንዴት ነው ጀርባን የሚያነስ ይነሳል? ይሄ ነገር እሱማ እግሩ አይነሳል። እዛ ላይ ይበላል። ወተቱን እየጠጣን ማንሳት አስተማሪ በቃ እናቴ የቤት ስራ ብዙ የሚያዘወትር አስተማሪ ነው። እንደዚህ አይነት ጫማ የሚያደርግ ኮምፕሌት ነው የሚባለው። በዛ ሰዓት ራይልን ጫማ ኮምፕሌት ላይ እኔ ልብስ ነበር። እኔ ፎቶ ራሱ በቤቴን አሳያለሁ። ክፍል ይሄ ልብስ ራሱ በሚቀጥለው እናቴን አለኝ እኔ አርጌ አዲስ አበባ ዩኒቨርሲቲ ፋዘር ሲመረቅ የተነሳው የምሬን ነው የምልህ። የሚገርም ትውስታ ትላለህ ራሱ በቃ ጫማ እንዲህ ነው የተነሳው። ብዙ ጊዜ ለባል ምናምን የሚገዛልሽ ፋዘር ሲመረቅ ለባልማ አታረግም። ፋዘር ሲመረቅ ነው አስተውሳለሁ። ጌታ ነው በጣም የሚገርም ትውስታ ነው። ራሱ እኮ ፋሽን ነው። እኔ የሚገርም እኮ ነው ዲዛይኑ ምናምን የዲዛይኑ ቢኖር ፋሽን ነው። የምሬን ነው ያምራል እኮ ሰፊ ነው ደስ ይላል። እንዴ ይሄ በዛ ሰዓት ፋሽን የማያልፍበት ቱታ ነው። እንዴ ዘመን የማይሽረው ቱታ ቦቲ ነው በቃ ከዚህ ጋር ተለብሳለህ። ክረምት ላይ ውጣ ትባላለህ። ግን ብዙ ጊዜ ከቆዳ ጫማ ጋር ይሄ ቢሆን አስበሽዋል። ይሄን ትለብሳለህ ውጣ ትባላለህ። ሲርብ ነው የምትገባው ወደ ቤት። አይ በጣም ይገርማል። የምሬን ነው ፎቶ ስላለኝ ነው የሚገርም ትውስታ በጣም ደስ ይላል። እቺ ማለት ይሄን ነው ፀጉር ፍሪዝ ልታረግ ስትል ግን እርግጠኛ ነኝ ብዙ ሰው ገዝቶት ተጠቅሞታል። የምሬን ነው እኮ ባዚን ነው አይደል? ባዚን ነው ፀጉርን ፍሪዝ ለማድረግ ነው። ቀጠሮ ሲኖር ወይስ ልትወጣ ስትል በስማ ባዚን በቃ እሱ ነው የምታፍረዘርዘው። ያያይዝልሃል ግን ቅባቱ በኋላ ላይ ፊት ላይ ነው ይወርድልህ መልሶ ፀሐይ ሲመታ ሲቀልጥ ፊት ይወርዳል። ባዚን በጣም እንዴ 25 ሳንቲም እና 50 ሳንቲም ነገር ነበር የሚሸጠው። በላስቲክ ይሸጥ ነበር ማለት ነው። እንዲህ ነበር የሚሸጠው። ተቀንሶ ይሸጥ ነበር። አንድ ቤት ትንሽ ብልቃጥ ነበረች። ግን ከዛ ይልቅ ይሄ ነው ሰው የሚገዛው። እንዲህ ነው በቀናሹ ትንሽዬ ነው የሚገዛው። ሙሉን ስለማይፈልገው ለአንዳንዴ ነው የምትገዛው። ይሄ ያለ ማለት ነው ፀጉር ፍሪዝ ነው። አዎ ፓሪ ልገባ ፓሪ ልገባ ሙሉ የቅንጦት ነው። ምን ነው ውጪ ዘመድ አለክ ማለት ነው። ሙሉ ከገዛ ያካ እንደዚህ ነው። በፌስታል ይደረግና አይደለም ግማሹን የሚሸጥበት ጊዜ ነው። ሚዶ ነው ስሙ ሚዶ ነው ሚዶ ነው። እንደውም ከእንትን ጋር እኮ የሆነ ሳለ ይመጣ ነበር አይደል? ከዜኒት እቺ ከቅባቷ ጋር ከዛ ፕላስቲክ ያደረጓት ከዛ በኋላ ፕላስቲክ የሆነች ከዜኒት ፕላስቲክ እንትን ነው ተሻሽሎ ማለት ነው። ይሄ ፕላስቲክማ ጭራሽ ከእንትን ነው። ይሄ ቲታን አራት ሙኩል ነው የሚመጣው
ይሄ ቢወጋ እኮ ቴታኖሱ ነው የሚገድል መከራ ያናተን ወጋ ማለት ቴታኖስ ይገድል። ይሄ እኮ ሚስማር በለው እኮ ምንም በቃ የዛግ ይሄ ኩንቱሽ የሆነ ማበጠሪያ በእናትህ እንዲህ ግን አንተ የብር ፀጉር ያበጥራል ይነጫል እንጂ በእርግጥ በዛ ሰዓት ብዙ ፀጉር ያለው ሰው ነበር። አሁን እኮ ነው እና አሁን እኮ ነው ባዶውን ነው። አሁን በዚህ የሚያበጥር ሰው እንዴ ይሄ ማበጠሪያ ያለው አይሆንም። ይሄ ሽቦቹ ነቀቀሉ ነበር ወላንዶ ነው። ይሄ ራሱ አንዳንድ ጎን ያለው የተነቀለ ነው። ከዛ ተሰካዋለህ ድጋሚ ይሰካታ የታባቱ ሳማ ይላል አባት ይለበለባል ይላል። የተቃጠልንበት ብዙ ነገር ያየንበት ቃጠሎ ይላል። ተገርፋል። ምን ጥያቄ አለ? ያው እኔ ስለማልገርፍ እኮ ካለንጋ ይበልጣል እኮ ታዲያ ዘጠናዎቹ ያሳመረው መቤት ይሄ ነው ሲጀምር በቃ ሳማ ይቆረጥልሃል። አስፋልት ከተገኘ በብዛት ይልቅጠፍ ትባላለህ። ራስ ይልቅጠፍ ትባላለህ ደግሞ ተወሱን ራስን ፈጣ ምን አስፋልት ከተገኘ አስበው። አይ እንትን አስፋልት ከተገኘ ተጫውተህበት ታውቃለህ? በዚህ ኪስሽ ውስጥ አድርገሽ ማለት ነው ጀለስሽ ምናምን ናገባ አዲስም ቀልዳለች። ታዲያ እኔ ስንት ትውስታ አለኝ። ወጥበልታል የዚህን በልታ አይ እኔ ስገረፍበት እንጂ ሰበላው ጭራሽ ነው እኔ እንጃ ሰው ከአንተን ካለ ያ ግን አውነት ነው ይባላል። ወደ መንዝ በልቻለሁ። ወጥ ይሰራበት መንዝ አካባቢ በልቻለሁ። ኦኬ መንዝ አካባቢ በልቻለሁ። በገብስ እንጀራ የሳማሁት በገብስ እንጀራ የምር ሲሪየስ በልቻለሁ። እውነት በልቻለሁ። ስለዚህ ከሷላ የተቃጠልክበትን ከሷላ በልቼበት ተገርፌበት በልቼዋለሁ። እኔ ከኔ ነኝ የተበቀልኩት። እኔ ነኝ የሳማሁት ቴት ብዙ ላይ እንዴ ሳማ ወረቀት ይዛት ምናምን በጣም ብዙ ነገር ልትገረምበት አንተ እኮ ነው የምትንከባከበው እንዲቀንስልህ እኮ ነው። ሰውነትን ትዝ ይላል ያባብጣል ራሱ ከባድ ነው ሳምባ ዘጠኖቹ ፍቅር ያደረገችው አንበሳ ግቢ ይላል። ከአንበሳው ጋር ከባድ ማስታወሻ የምር የሚገርም አንበሳውም ቁን እንደብሎ ተቀምጧል። አንተም ጠጣለህ በቃ ሚሪንዳን ይዘህ በቃ ትክክለኛ መዝናኛ በፊት እኮ እንዲህ ነበር። አንበሳ ግቢ ሲባል እኮ በቃ ስድስት አሁን አንበሳ ግቢ ብትለው በላቀልጅ የሚል ቡራ አንበሶቹን ሳይታቸዋል አሁን ኧረ አንበሶቹ ራሱ ከስተዋል የሉም ሰላጣ ነው የሚበሉት። አሁን መሰለኝ ስጋት ወዷል። ቢስትሪያን ይሄ ደስ ይላል። አትክልተኛ ሆኖ ሰላጣው ሴክስ ይሆናል። ሞዴሊስት ነው የሚመስለው። አሁን ወጆ አስቢው ግርማ ሞገሱ ግን ትክክለኛ አንበሳ ነው። አሁን ሴክሲ ናቸው። ለማዳ ናቸው። በዛ ላይ ደግሞ ከአንበሳ ግቢ አንስተዋቸዋል መሰለኝ ወደ ፒኮክ ምናምን ቢኖርም አይጮህም። የሆኑ አይጮህም ምንም ኖርማል የለም። ይሄ አንበሳ አለ አሁንም እኮ ይሄ ራሱ ግን ከስቶ መልምኖ 6 ኪሎ አሁንም አለ 6 ኪሎ የለም። ወደ ፒኮክ ይወሰዷቸው ይነሳል ምናምን። ፒኮክም ወስዷቸዋል ወደዚህ ነገሩ መናፈሻውን አሁን እየሰሩ ስለሆነ ልክ ለነገሩ አንበሳ እኮ ስላልሆኑ እንደፈለጉ ነው የሚሆኑት። ይጮህባቸዋል ከስተው እንዲያርግብ ራሱ እንዲህ ብለቃቸው ወይኔ አንበሳ ግን ጥብጣቢ እንኳን ጨጓራ ደግሞ ስም እኮ አላቸው የራሳቸው ወርቁ ቀነኒሳ ምናምን ይባላሉ። ምን ዋጋ አለው? ተጫወቱባቸው እኮ ሰላጣ እያበላቸው አቮካዶ በሰላጣ እያበላቸው እውነት ሴክሲ ሆነዋል። ከስተው ዳይት ላይ ናቸው። አሪፍ ማስታወሻ ነው። ልክ ነው። እንዲህ ነው የምንዝናናው እኮ ሲጀምር አንበሳ ግቢ ትልቅ ማስታወሻ ነው። ከዛ ውጭ እስከ አንበሳ የምታስታውሰዋል? ምን አስታውሳለሁ? አሉ ብዙ እንስሳቶች እኮ አሉ ሲጀምር አንበሳ ያው ለክብር መነሳት የምትጓጓው ከአንበሳ ጋር ነው እንጂ ጭላዳ ዝንጀሮ እኛ ራሱ የዝንጀሮ ኑሮ እየኖርን ኧረ ተው እባክህ ጭላዳውን አያጓጓም ነው የምልህ። ሐዋሳ ሜርኬት ሜርክ ልታገኘው ይችላል። አንበሳ ነው ማለት ነው። ሂፕሆፕ እና ሂፕሆፕ ትላለህ። ሂፕሆፕ እንትና ነው የሚያስተዋውቅ የነበረው ሳንፎርድ ነበር የምታስተዋውቅ የዛ ሰዓት። እቺ ሂፕሆፕ እኮ የነገሰችበት በጣም የሚገርም በጣም ይሄን ለማስገዛት አንድ ሳምንት አለቅሳለህ። አጎት ሲመጣ ምናምን ፋዘርን አስቀይመህ ምናምን ፋዘርም ራሱ ሰድቦ ምናምን ነው ይገዛል።
እሱም ላይ ገዛል ይችላል። አጎት ነው መጥቶ ይገዛል ከክፍለ ሀገር ወይ ቢሆን ነው እንዳያልገብ በስቲክ ነው መጥበቅ። ኧረ በስመ አብ ክሬሟን ስትልሳት እና ግጠ ልሰ አለት ሙኝና ከዛ ልክ አንድ ፍሬ ስቀር ማለት ነው ጓደኞችን ለማስቀናት ይዛት ትወጣለህ ከቤት። አረ ፍቅር ባጠገብ ነው ከበላ በኋላ ላስቲክ ሁላ ኪሴ ይቀመጥ ነበር ለብዙ ጊዜ ጅብት ለአሁን በልቻ ትላለህ ዝም ብለህ አውቀጠለው ጓደኞች አካፍለኝ እንዳትባል በቃ ወይ ያለቀ እኮ ጨርሳታል። አይ ሂፖፕ ምርጥ ይመቻል። ቲቢኛ ያሳደገን የምር ያሳደገን ቲቢኛ እናቴ ይሄንን አንዱን በሸት ትጀምተዋለህ። እኔ ስንት ይውላ አንዴ 5 ሳንቲም ወድቋል እንጂ 5 ገዝቼ በልቻለሁ። ምን አንሳች የምሬ ነው ነበር። አንዱ 10 ሳንቲም ነበር በእኛ ጊዜ ጌታ አንዱ 10 ሳንቲም በልቻለሁ። ወላ ቅርብ ሰዓት ከዛ ነው አምባሻ የመጣው እኮ ፋዘር ፋዘር ምን ይላል መሰለህ በስንት ነው በ20 ብር ምናምን በሬ ገዝቻለሁ ይል ነበር። ትክክል ነው ማለት ነው። እኔ አንተ በ5 ሳንቲም ከበላ በ10 ሳንቲም ኦሬልና 10 ሳንቲም አዎ እንዴ ኖርማል ዳቦ የብር 5 የሚሸጥበት ሰዓት ማለት እኮ ነው። ይሄ ኖርማል ቅርብ ጊዜ እኮ ነው። ቅርብ እኮ ነው። ከ2000 በኋላ እኮ ነው ኑሮ እንደዚህ ዝብርቅርቅ ያለው በጣም የቅርብ ጊዜ ነው። ይሄንኛውን ራሱ ሌላ ደግሞ ከዛም ባሻ መጣ ቤት ውስጥ የሚጋገር አምባሻ ስሙን ይበልቻሉ። ስሙን ኖርማል ነው። ስሙን ይኖር ይሄ አራቱ ተካፍሎ እንደዚህ አንዱን ስሙን ትልቅ ነው። ይሄን አይቀነኝ ይሄኛው ከሽቶ ሲጋገር ቤት ተኝተህ ጎረቤት ዳቦ የሚሸጡ አጋጥሞ ከሆነ ቴስቱን ታውቀዋለህ። በቃ ባትበላ እንደዛው ነው። ቂንጬ ሲቀርብልህ የምትታየውን አይን እይታ ከባድ ነው። ተፈልቶ ይሄን 2 ቢኛ በልተህ ምን አይነት ትምህርት ቤት ጉዞ እንደምትሄድ አስብ። በቃ ምሳም የበረዶ 20 ሳንቲም ከያዝክ ቀንብሩ ነው ማቲን ከዛ ያ 20 ሳንቲም የበረዶ ከያዝክ ይሄንን በልተህ በሁለት ዳቦ ምሳ ከይዘህ ንጉስ። ከዛ ልክ ለምሳ ደግሞ ስትወጣ እናንተ ማን ሸንኮራ አገዳ አንጓ ተበላለህ። አንጓ ተለቀማለህ ግድ እና አንጓ በልቻለሁ እንዴ እናዘሽ አንጓ ወይ መልቀም ካልፈለክ ደግሞ ማለት ነው ያስተገርርና ሰውዬው ደገፍ ብለህ ይዝለት ከዛ ደገፍ እሱ እየከረከበ ማለት ነው ይሸጥልሃል። አንተ አንጓ እንዴ አይ ሌላ አድረደ እንዴ ፈንቀል የሚያረጋት ሙዳ አቤት አየር ላይ ምን ቀልባት እና እኔ አጂ ወርሰ አየር ላይ ምን ቀልባት አለ እና በረዶ መንትፈ በልተህ ታውቃለህ? ግን ትምህርት ቤት ከተማ አይ እኔ ጨዋ ነበር። ለካ ጨዋ ነበርኩኝ። እኔ ጨዋ ነበር ግን በሱ በረዶ መንትፈ ነበር። የምር መንታፊ እንዴ ቆይ እዛ ሰዓት ያር መንትፈ ማን አለ? አንተ ተመንትፈህ ታውቃለህ? ተመንትፌማ አውቃለሁ። መንትፌ ግን ማውቀው ብዙ ነው። እና አንጓ ተሻምቻ አውቃለሁ። አሁን የሸንኮራ አዎ ከአንጓ ጋር ስትደርስ ያለው እዛ ጋር ትግል ያሁን ምንድነው ነው የምትለው ያሁን ምንድነው ጭራሽ በክርን ብለው ኧረ በስመ እንዴ ታዲያ እንዴ በቃ ምሳ ሰዓት ኬፍ ስለው ተጠምጥሜ ነው ምሳ ሳልበላ ሰላም ብዬው ምሳ በልቼ ከመጣሁ በኋላ ፍቅር ነው አስበዋል። አሸክሙ ማለት ነው በደንብ ራሱ ካልተሸከምክ ኧረ በስመ አቶ ይቆጣሉላ አንጓ እኮ ነው እንዴ ታዲያ ወይ ደግሞ ወይ ጨርሻ ላይ 5 ሳንቲም ምናምን ይቆርጥልሃል። አሪፍ ጊዜ ነው ወይ የጫፉን ይሰጣል። ይሄ ምንም የሌለው ጫፉ ላይ ኮሽም የሚለው አለ። እሱ ይሰጣል። ይመቻቸው እናቴ ሸንኮራ ሻጮች ተጫውተው ወይ